ሲጫወት አልነበር እንዴ? ሁሉም ታይም ላይ ደቆም ታይም አማራ የሚባል የለም ያለ ሰው እኮ ነው። አማራ ማለት አለበት ቆምጨ ብሎ የሚሳደብ ሰው አይደል? እሱ ነው አሁን የአማራ ጠበቃ ሆኖ ጉቺ ታጋይ ነኝ አለች እንዴ? ጉቺ አክቲቪስት ነኝ አለች እንዴ? ለምን መሰለ ችግሩ ጌም ስለተጫወተችና ጊፍት ስላገኘች እኮ ነው። የቅናት መንፈስ ቅናት እኮ ነው። እኔ ሰውየው እንደዛል ቅናት ማለት የሆነ ነገር ሰው ሰብሰብ ካለ የቅናት መንፈስ አለበት። አሁን እሱ ሳራ ለሀበሻ በጆከር የኔ ልጆች እኔ የጉቺን ልጅ ይሙት አላልኩም ማለት ይሄ ማን ነው? ሪከርድ ይሄ ማን ቪዲዮ ነው? የማን ልጅ ነው ያለው? ሌላ ጉቺ አለች እንዴ? ያው ቪዲዮ ላይ ልጆች አንተ ናይጄሪያ ልጆች ስለምታሳድግ ነው። አንደርስታንድ ልጆቹ ልጅማ ግም ቢሉ ባይሉ ደንታ የለውም። የእሱ ልጅ ቢኖሩት የሰው ልጅን እንደዛ አይል። ጉቺ ምን ዳር ሴትዮዋ ልጆቿን ያሳድግላት። በሱ ምክንያት የእሱ ልጆች ተብለው ምንም አይነት በማይመለከተው የእሱ ልጆች አይደሉም፣ የናይጄሪያ ልጆች ናቸው። አሳዳጊ ነው። ለዛ ነው ቁጭ ብሎ የሚበላው። ልጆቹን አሳዳጊ ነው፣ አጫዋች ነው። ከዚህ ውጭ አለ የኢንሹራንስ ብር እየበላ የሰው ልጅ ይሙቱ እያለ ልጆቿን እሷን ቁጭ ብላ ማሰደብ የለባትም። ለምን እኔስ ደረጃ ለምን እሰደባለሁ? ለምን ሰው ትነካለህ? ያለ ስራቸው ለምን ትነካለህ ብላ መጠየቅ የለባትም። ይሁን አትጠይቅማ። ተመሳሳይ ለምን መሰለ ከአንዷ ይቀዳል አይደለም የሚባለው ባልና ሚስት። እሷና እሱ ማለት የአንድ ሳንቲም ግልባጮች ናቸው። አበሻ ክብር አልሰጣቸው። ያልሰጣቸው ደግሞ በባህሪያቸው ነው። ባህሪያቸው ምን አይነት ነው? በቅናት ማንነታቸው ሊታወቅ ስላልቻለ በዛ ነው የሚያወዱት። ጉቺ አሁን ከሰው ጋር የምትገናኝ አይደለችም። የራሷ ጨዋታ ነው ያለት። ጌም ላይ ጊፍት ተሰጣት። ለአማራ ድምፅ ለትግሬ ለአማራ ይላል። ማነህ አንተ? ማን በአማራ ፖለቲካ ላይ? እኔ ዘራ ያዕቆብ እዛ ገብቶ ማሽቃበጡና ማፈንደዱ ነው የሚገርመኝ። ዘራ ያዕቆብ ወንዳረኛ ጥላት እኮ ነው ማኝዚ ምን እሱ ዘራ ያዕቆብ ግን እኔ አማራ አይመስለኝም። እግዚአብሔር ምስክሬ ነው የምላቸው። አይደለም ቀንደኛ አማራ የአማራን ድርጅት እኮ ለመበተን የሚሰሩ ሰዎች ናቸው። ቀንደኛ የአማራን ጭውቴ የሚጫወቱ መርዘኞች ናቸው እነዚህ። እንዴት ይህ አይነት ርካሽ ጋር እየገባ ትርመጠመጣል? ቪው ስለሌላችሁ ነው። ለምን ንግግራችሁ ጋዝ ጋዝ ነው የሚለው? አማራን ሞቲቬት የሚያደርግ አማራን አብሮ የሚያስተባብር ከአማራ ጋር የሚሰራ አንድ ስራ የላችሁ፣ መበጥረቅ ነው። ደግሞ አማራ አይደላችሁም፣ ሁሉም ያውቃል። ያሳዝናል። ሴት ልጅ ያላት ሴት ልጅ አሁን አላት የምትለው ልጇን በአንድ ልጇ ይህን ያህል ሲፈረድ ስታዩ ምን ትላላችሁ? ምን ማለት ነው? በዚህ ደረጃ ጉቺ ተለይታ እሷ ብቻ ናት እንዴ? ጌም ራሱ ተጫውቶ የለ እንዴ? እስቲ ንገረኝ ጆከር፣ እሱ ጌም አልተጫወተም ከውሽዬ ጋር? በደንብ ለምኖ አልቅሶ ይጨፍር አልነበረ እንዴ? አሸነፍኩ ብሎ ስንት ነገር ሲል አልነበረ እንዴ? ዛሬ 2 ወር እስኖር እንዳለው እኮ የተጫወተው እሱ ብቻ አይደለም። ትላንት ፊራውል ገብቶ እያናገረው እየሰማሁት ነበርና በጆከር ልጆችን አሰደብ። እኔ ጉቺን ልጅ ይሞቱ አላልኩም። ይህንን ቪዲዮ ማሰማት ይህን ሪከርድ ማሰማት የምፈልገው ለማሜ ዳኛው ነው። ማሜ እኔ ጋር መጣ። ሰው ማስቀየም ነው ያልፈልግም። የማከብረውን ሰው ማስቀየም አልፈልግም። በጣም ጮዎች በቃ እስከሚያንቀጠቅጣት ድረስ ልጆች ጋር አትድረስ ጆከር። እሱን ነው መቀጥቀጥ አለበት። መልስ ነው የሰጠሁት። የአንተ ከፈለግ የምትፈልገው ከሆነ ነው ያልኩት። ገባ አይደል? ግን እሷ እንደዛ የጉቺን ልጅ ለምን በዚህ ልክ ልጅሽ ይሞትና ሀዘንተኛ ሆነሽ ነው ያላት። ምሳሌ ፖለቲካ ውስጥ ነው ያለሁት። ፈልገው የአማራ አክቲቪስት ሆኖ ያዙ ይልቀቅ ይላል። ነገ ደግሞ ሄዶ አማራን ከሱ በላይ እግዚአብሔር ምስክሬ፣ ከሱ በላይ የዳልቻ ማፈንደድ ለሱ ነበር። እያንዳንዱ እኔ ጸባይ በምንድን ነው እሷ ያልሰደበው ሃይማኖት አለ። ዳልቻ እኔ ቤት ገብቶ አንድ ቀን የተሳደበበትን አምጡ። አንድ ቀን አይችልም። እሱ ግን የዳልቻ አሸርጋጅ ነበር። እርግጥ ግጡን አውጥቶ አሁንም እንደዛ ነው። እኔ የሚገርመኝ ጉቺ አክቲቪስት አይደለችም፣ ጌመር ጉቺ ብቻ ናት። እኔ የማይገባ ነገር እሱ ነው። ጌመር ጉቺ ብቻ ናት። እሱ ተጫውቶ የለ እንደ በቅርብ
ኢየሱስ ለምንድን ነው የማይታየው? በቅርብ ጌም ተጫውቶ ከሚስቱ ጋር ወጥቶ ሲጨፍር አልነበር? ይህ አጋስስ እካክ ሽንታ አንተ ደፍረው ውጭ የምታገኘው ሰው የለም። እግዚአብሔር ምስክሬ። ማኛው ለምን አትገናኙም? የት አባቱ ነው የጀለት ፖሊስ ይዞ አይደል እንደ መጣው ሲያትል ሄጄ ፖሊስ ይዞ ነው የመጣው። ባጫ ሽንታ እግዚአብሔር ምስክሬ። በአካል ግን ሆዱ እንዴት ነው? በቅባቃ ሽንታ እንዲህ ነው የሚሄደው ሆዱ መድኃኔዓለም ድረስ ምን እንደሚመስል ስታየው ራሱ ቦርኮ ነው የሚመስል እኮ ሰው እንኳን አይመስልም። ሰው በትንሹ እንኳን ፊዚካሉን አይጠብቅም። አመድ የጠገባ እንዲህ ነው ሲሄድ ራሱ እንዲህ እያለ ሊያክቱላ የሚፈልጋት ነገር አለ። ወሸላ እንዳንተ አይነቱን ስንቱን ገርፈናል አዲስ አበባ በጭባጭ። እግዚአብሔር ምስክሬ ነው የምልህ። ፍራውልን ጠይቀው። ዮኒ ማኛን ሲያይ ፖሊስ ይዞ አልመጣም ወይስ መጥቷል? ጠይቀው ፍራውልን። እኔ ቋሸው ሮጦ ነው በቃ እንዲህ ሊገለኝ ነው ብሎ ፖሊስ ይዞ ይመጣ። ያቀኛል ማን እንደሆንኩ። ሂድበት። እኔም ትንሽ ደቂቃ ቆይቼ መጣሁ። እንትን በልበት። እኔ በጣም በዚህ ጉዳይ ማውራት ስላለብኝ እኔ አንተም ቢሆን የእሱን ልጆች አደራ እንዳትነካ። እሱን ዘልዝል ዘልዝል። አንተ ሽንታ መስት ልብቅ አለ ክፈተው። ኖ ሚውት እንዳታረገው። ክፈተው። ኖ ሚውትማ አላረገውም። አይ ሚውት አላረገውም። የሰው ልጅ ይሙት እያለ ቪዲዮ አልሰራውም። እሱን ሪከርድ ክፈተው። ራሱ ጆሮ ከታይ ኮመንት እያዩት ክፈተው። እሺ ጉቶ ናላሰማ አንተ ዶማ መሀይም ሽንታ በጭባጫ በቅናታ ጌም አንተ አልተጫወትክም። በቅርብ ለአንተ ጊዜ አማራ አይሞትም። ኢትዮጵያውያን ማለት የተረገማችሁ እግዚአብሔር የረገማችሁ ስለተረገማችሁ እኮ ነው። ይሮን ነው እየተጫወታችሁ ያላችሁት በህዝብንም ላይ ነው። ዛሬ ተሰብስባችሁ ለቲዲኤፍ ገንዘብ ሰበሰባችሁ። ኮንግራቹሌሽን እንኳን ደስ አላችሁ። አይሆን ጉቺ ልጅሽ ይሙት። ልጅሽ ሙቶ እያለቀሽ ነይና የዛን ጊዜ ሀዘን ተሰምቶሽ የዛን ጊዜ ለምታደርጊው ወንጀል ሁሉ ለምታደርጊው መጥፎ ነገር ሁሉ አንተን ለአማራ ጠበቃ የምትሆን የምን አባ ወንጀል ነው የምታወራው? የናይጄሪያ ልጆችን በስርዓት አታሳድግም አንተ ዶማ በጭባጫ ሽንታ ፈሳም ነህ የመጨረሻ። እኔ እኮ ነው እዚያ ይኸውልህ፣ እኔ እንደፈለግኩ መዘውርህ ሳምንት ረግጬ በሳምንት በሰዓት ውስጥ መጥቼ ራስ ይቅርታ ጠይቀህ እስከ ሚስትህ ይቅርታ አስጠይቀህ ምን ለምነኝ እኔ አሳብደሃለሁ። ጠብቀኝ። እኔ በጣም የገረመኝ መርጠ ጉቺ ከዛ ማትናገር ሳራ አለች። ማንንም ተናግራ ማታውቅ ማንም ጋር ማደርሰው የሰው ልጅ ይሙት ትላለህ አንተ። ጌም ስትጫወትስ ይሄ ሰው ጋር ነው የምትገቡት እናንተ። የሰው ልጅ ይሙት ጉቺ እንግዲህ በዚህ ደረጃ የምትጠላ ሴት አይደለች። ፖለቲካ ከአንዱ የምታነቃቃ አይደለች። ጨርሶ ፖለቲካ የሚባል አታውቅም ልጅቷ። ገብታ ትጫወታለች፣ እንዲያውም ትመርቃለች። ሀገር ላይ ሰላም እንዲሆን ነው የምታደርገው። የአንተ አይነት ሽንታም እኔ እናንተ ልብ ካለ እናት ከወለደች እንገናኝ። አትንበቅበቅ፣ ፖሊስ ጋር አትደውል። አንተ ልብ ካለ ተገኝ። እኔን ተው፣ እዛ ሲያትላሉልህ ውጭ ውጣ። አንተ አበሻ ሬስቶራንት ሂድ። ሽንታ በጭባጫ የሰው ልጅ ይሙት ትላለህ። እኔ ሃይማኖት አልሰድብም፣ እኔ ቤተሰብ አልሰድብም። የናይጄሪያ ልጅ ነው ያለ። አንተ በምን ልሸጉር ነው? እካክ ምን ወሸላ ኖሮ በየት በኩል አድርገው የቱ ጋር ደርሱ? በጭባጫ ሽንታም ዘር እንዳንተ አይነት ቆሻሻ ጎንደሬ የለም። አይቼም አላ እግዚአብሔር ምስክር አይቻላቅ። እኔ ጎንደሬ ኩሩ ነው። ጎንደሬ ቅብርር ያለ ነው። እኔ እነ ሰለሞን ቦጋለን ነው ማቀው። እኔ ጎንደሬ የጀግና ዘር እነ ሰለሞንን ነው ማቀው። እኔ ጎንደር ካልክ ጀግኖች ይፋለምላል፣ ይደፋል። ጀግኖች እኔ እነ ሰለሞንን ነው ማቀው። አንተና ከነማ ጋር ከነ ዘረ ያዕቆብ ትግሬዎቹ ጋር ተሰብስበ ስንት ነገር የምታደርገው በዘር ከሄድክማ እነ ዘረ ያዕቆብ ናቸው ትግሬዎች።
አንተ ጋር ቁጭ ብሎ የሰው ልጅ ሲሰደብ ይሙቱ ሲባል ቁጭ ብሎ የሚያሸረግደው እነ ሽንታሞቹ እነ ዘርዓ ያዕቆብ ናቸው። እናታ እሷን ስደባት እንደፈለግ ልጁን አትንካ አይልም እንዴ? እሱ እውነተኛ ሰው ከሆነ በጭባጫ ሽንታ እንዴት የሰው ልጅ ሕፃን ልጅ ይሙት ይባላል? አንተነ ኢትዮጵያ ላለው አክቲቪስት ነህ አንተ እውነት ወንድ ነህ? ወጥተህ እንኳን ሻይ ቡና ትላለህ ከወንዶች ጋር እካክ። በጣም ነው ማዝነው። እና እንደዚህ አይነት ሰዎች ጋር የምትገቡ ሰዎች ናችሁ የምታሳ። አሁንም አልኩ ልጆችን ማንም አይነካብ። እኔ ልጆች ጋር አልደርስም ስል በተግባር ነው የምናገረው። እንቁርቴ አቀናብራ ጂጂ ክያ እንደዚህ እያለች ነው የምትሰድብሽ ያልኩትን አቀናብራ ዮኒ ማኛ ልጆቼን ተናገረ ብላ እንቁርቲ ታብዳለች። አንተ ያልከውን ጎንደር ፋሲለደስ ላይ አራበታለሁ ብሏል ኢዮዳብ ያልኩትን ቆርጠ ዮኒ ማኛ አለ ብለህ ትለጥፋለህ። እንደዚህ አይነት ሽንታም ነህ አንተ። በጣም ነው የሚያሳዝነውና እኔ እንደዚህ አይነት ቅንቅናም ቅናተኛ በህይወት አይቻላል። ጌም ተጫውቷል እሱ፣ ማንም የነካ የለም። ጌም ሲጫወት ምን ሲል ማንም ይጫወት እስክትቀዝን በቂጥ እስክትቀዝን ታይተሃል። እስክትቀዝን ነው ጌም የተጫወትከው፣ ግን የሚሰጥ ሰው የለም። አንተ ማንን ሜሉን ለምነ ነው ጌም የተሰጠ አንተ ለማኝ እንጂ ጊፍተር ኖሮ አይደለም አንተ ሰው የምታሸንፈው። ኤልሳን ለምነ ጊፍት ስጪኝ ብለህ እያንዳንዶቹ ለምነ ነው ጊፍት ስትለምን ነበረ ጊፍት እንዲሰጥ። ቆሻሻ ለአንተ አይነት ሽንታም ወንድ ነው የሚያሳዝነን። እኛ አሁንም የሁላችሁም ልጆች እግዚአብሔር ይባርክላችሁ። ልጆች እዚህ ውስጥ መግባት የለባቸው። ንግግር ካለ ጉቺ ጊፍት ተሰጣት ነው ያበደው። ሳራ ላበሻ ጊፍት ሰጠች ነው። አዎ ሳራ ላበሻ ትግራዋይ ናት። ትግራዋይ ኢትዮጵያዊ ታንቀ ሙት ትግራዋይ ኢትዮጵያዊ ናት። አዶናይ ትግራዋይ ኢትዮጵያዊ ነው። ታንቀ ሙት። ከእንደ አይነቱ ዘረጦ እካክ ከእንዳንተ አይነቱ ሽንታም ስትታይ ራሱ ግማትም ያስጠላል። በሳመር ሁዲ የምታደርግ ጭቅቅታም እንዳንተ የአንገት ጭቅቅት ማየት ትችላላችሁ። ገላን ታጠብ አንተ እካክ። በጣም ነው ማዝነው። የሰው ልጆች ይሙቱ እስከ ማለት ተደርሷል። ኢዮዳብ ጉቶ ማንም አይወድህም። ፈንዳ ማን ሙት ታንቀ የሚወድህ የለም። ሶሻል ሚዲያ ላይ ጉቶ ማንም ብትንፈራፍር አይወድህም። ሙድ ነው የሚይዝብህ እያንዳንዱ። ለዛ የለ ሰው አልፈልግም ካለ አልፈልግም፣ በቃ ምን ይሁን። የኢትዮጵያ ሕዝብ እንዳንተ አይነቱ እካኮተት አይፈልግም። እኔ ሚሊዮን ጊዜ ብገለበት ኢትዮጵያ ሕዝብ አብሮኝ ነው። ፈንዳ ሚሊዮን ጊዜ ነው ማወራ፣ ሚሊዮን ጊዜ ብሽከረከረ እኔን የኢትዮጵያ ሕዝብ ይወደኛል። ቅናት ሊያሳብድህ ሰው ጊፍት ሲሰጠው መቅናት ቅንቅን በዚህ ደረጃ የሰው ልጅ አለው። ለአንተ እኔ ሲሰጥ ምን አለንኛ? ማን ወጥቶ ተናገረ? አንተ ጌም ስለተጫወትክ ማን ተናገረ? ወጥቶ አንተ ዝፍዝፍ እከክ አንተ እንዲሁ እንዳበድክ እንደዚሁ እንደቀና ህይወትን ትኖረዋል። እንዳበድክ እኔማ ለነገሩ አራት ልጅ ወልዳ የተቀበላት ስለሆነ ከእሱ ጋር ሚስት ባትሆነው ይገርመኛል። ማንም ቢሆን ልጆችን የሚጠብቅ ቤት ማስቀመጥ ችግር አለው ብዬ አላስብም። ግን የሰው ልጅም በዚህ ደረጃ ረግመ ፈጣሪ ምስክሬ ነው የምልህ፣ በአንተ ደርሶ ሳየው መሳቅ ነው የምጀምረው። እግዚአብሔር ምስክሬ
በአንተ ደርሶ ልጆች ክፉ አይንካቸው። የአንተ ልጆች አይደሉም፣ የሚስት ልጆች ክፉ አይንካቸው። በአንተ ደርሶ ግን ማየት እንፈልጋለን። አንተ ቆሻሻ ለማኝ፣ አንተ ዘንባ፣ እንደ አንተ አይነቱ ነው። አንተ እንቁርቲ ከመጣችሁ ነው ሶሻል ሚዲያው በጣም የበከተው። ለምን? ቅናተኛ፣ ጊፍት በሚሰጡ ላይ ኮረንቲ ይዛችሁ የምታብዱት እናንተ ናችሁ። ጊፍት በተሰጠ ቁጥር ስታለቅሱ የምትውሉት እናንተ። ጊፍተር አበሻ እንዳይመጣ የምታደርጉት እናንተ። ሰው እንዳይዝናና የምታደርጉት እናንተ። በቅናት ማንም ስለማይፈልጋችሁ እኛ ካልበላን ሌላው አይበላም፣ ለእኛ ካልተሰጠ ሌላው አይሰጥም። አንበሳ አንድ አንበሳ ሴት ልጅ ከወረደላ እሙሙ አሳይታ ነው ይላሉ። ወዲያው ከአንዳንድ አንዱ ካወረደ እሙሙ ፈልጎ ነው። ሰው መዝናናት ይወዳል፣ መተጋገዝ ይወዳል። ኢንተርቴን ሲያደርገው ገብቶ ይላል። ስማቸውን ሁላ ቀይረው መጡ። ጊፍት የሚሰጡ ሰዎች በስማቸው እንኳን መግባት ፈሩ። እነዚህ ሁለት ቅንቅናሞች ሶሻል ሚዲያ ላይ መርዞች፣ እግዚአብሔር ምስክሬ፣ ሁለቱ እንቁርቲና እዮዳብ ጉቱ መርዝ በቅናት የሚያብዱ ናቸው። ምን ሆነ? አሁን ለምሳሌ ዞይና ሜሉ አብረው ናቸው እስካሁን። ታንቀሽ ሙቺ እንቁርቲ ምን አባሽ አመጣሽ? አንቺ ዘንባ ምን አመጣሽ? ጮሽ 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 እንደ ቁራ ምንም ሰዓት ላይ ምንም አታመጭም አልኩሽ። የእናንተ ጭወት የትም አያደርስም። የእዮዳብ ጉቶ ለፈለፈ አንድ ነገር ቀይረ ታውቃለህ? በሴዮት ላይ አንድ ነገር ቀይረ ታውቃለህ? የሰው ልጅ እንዴት ይሞት ይባላል እንዴ? በሰው ሀገር እህቶቻችን የሚንከራተቱት ልጆች ለማሳደግ መስሎኝ። ስንት አረብ ሀገር የምትኖሩ እህቶቻችን እግዚአብሔር በሚያውቀው ለልጆቻቸው ሲሉ ነው የሚሰደዱት። ልጆቻቸውን ለማስተማር፣ ልጆቻቸውን ቁም ነገር ለማድረስ እነሱ አፈር እየበሉ ኢትዮጵያ ላይ ልጆቻቸውን ያሳድጋሉ። ልጅ ምን አረገ? የአማራ ፖለቲካ፣ የትግሬ ፖለቲካ፣ የኦሮሞ ባናቱ ይስተከል። የእነሱ ፖለቲካ ሰው አስፈንጀ እንጂ አልጠቀመ። ለኢትዮጵያ ሕዝብ አይጠቅሙም። የሶስቱ ፖለቲካ እንደው እኔ ሰብስቤ እነሱን ፖለቲከኞች አንገቱን ብለው ደስታዬን አልችለውም። እካክ ሰው አስበሉበት እንጂ ሰው አልኖረበት። የእነሱ የሶስቱ ፖለቲካዎች ሀገር የሚረብሸው የአማራ፣ የኦሮሞ፣ የትግሬ ፖለቲካ፣ የበሰበሰ ፖለቲካ። ሰው አንድ ላይ ሆኖ ሀገር ይመራል። እነሱ ሲፋጁበት ንጹሐን ያልቃል። ትልቁ ቆሻሻው ፖለቲካ የአማራ፣ የትግሬ፣ የኦሮሞ ፖለቲካ ነው። ተሴ ሀገርን የሚበጠብጥ ይሄ ደግሞ በጂጂያ በማን ነው በጉቺ አድርጎ አማራ ጋር ለመለጠፍ ፈለገ። እሷ ቢያንስ ለአማራ ወንድሞና እህቶቿ ገንዘብ አዋጣለች። ለአማራ ለራባቸው ሰዎች ጉቺ ገንዘብ አዋጣለች። ጉቺ ገንዘብ ሰብስባ ለምስኪን ወገኖቿ ለአማራ ሰጥታለች። እንዳንተ እያለች አትበጠረቅም። ከአንድ 5 ሳንቲም ለአማራ ህዝብ ረድታ አታውቅም። አንድ ብር እንዳንተ አይነት ዝምባ ጂጂ 1 ብር ለወገኖቿ ሰጥታ አታውቅም። ጂጂ እንቁርቲ 1 ብር ለወገኖቿ ሰጥታ አታውቅም። ግን እኛ በቃ ለኦሮሞ ተቆርቋሪ፣ ለአማራ ተቆርቋሪ ምናምን ሲፈልገው ደግሞ ኦሮሞ ነኝ ስሜ ራሱ ማነው ብለህ ማነው ያሉት? ጉቺ ገመቹ ነው የሚሉኝ ስሜን ብለህ አይደል እንደ መታወራው እንዴ? ልብሱ በሙሉ ቤት ያለው የኦሮሞ ልብስ አይደል እንዴ? ሚስቴ ኦሮሞ ነች እያልክ አይደል እንዴ ያዙ ይልቀቁኝ ስትል የነበረው? በአባ ገዳ ስም እንዴት ነው አባ ገዳ መሆነው? በአባ ገዳ አጥምቁኝ እኔ ኦሮሞ መሆን እፈልጋለሁ ብለህ ስትቀበጣጥር አልነበር እንዴ? ትረሳዋለህ አንተ ቆዳ ትረሳው። በቅርብ እኮ ነው ያልከው እሱ። ሚስቴ ኦሮሞ ናት፣ እኔ ኦሮሞነትም መቀበል ፈልጋለሁ። በጉዲፈቻ እንዴት ነው የምትወስዱኝ? በአመቺሳ ምንድን ነው የምትሉኝ አልክ። ኦሮሞዎች ሆድን አንችለውም አንተ አጋስስ አንፈልግም አሉ።
የፈረደበት እቺ ጎንደሬ መደበቅ ያለ እንዳንተ አይነት ሻጋታ ጎንደሬ አይሆንም። እውነቴን ነው የምልህ። አንተ አይነት የበሰበሰ ቦርኮ ጎንደሬ ሊሆን አይችልም። ቤት በኩል ነው ጎንደሬ የምትሆነው። እኔ ሴት አከብራለሁ፣ ሴት አልናገርም፣ ይለፈልፋል። አንድ ሰው አልወድ ያለ ሰው እኔ በህይወቴ ሰው ሲጠላ አይቻል አቅም እግዚአብሔር ምስክሬ። እንዳንተ አይነት ሽንታም አንድ አበሻ አይወድም። ሰጋቱራ በጭባጭ እና ይህን ነው ብልና በጣም አሁንም የምላችሁ ሰዎች ቤተሰብ ጋር አትድረሱ። ቤተሰብ አትንኩ። ቤተሰብ ጋር ጨርሳችሁ አትድረሱ። ለሚደርሱባችሁ ስለበለጣችሁ ነው። እናንተ ቤተሰብ ጋር ከተሄደ እግዚአብሔር ምስክሬ በልጣችኋል። አልተቻላችሁ። እውነቴ እናንተ ቤተሰብ ጋር ከተሄደ በልጣችኋል። አሁን ለምሳሌ እኔ ጓ ስልባቸው ኩይሊያ ማማ ፊሽካ ቤተሰብ ዮኒ ማኛ ወንድሙ እንደዚህ ነው፣ እህቱ እንደዚህ ናት፣ የእህቱ ባል እንደዚህ ነው፣ የምኑ እነዚህ ነው፣ እናቱ እንደዚህ ናት፣ አባቱ እንደዚህ ነው፣ ጓደኞቹ እንደዚህ ነው ብለው ይዘረዝራል። ሎዛ ጎዛ እንደዛ ነው የምትለፈልፈው። ሄለን ነጭ ቅማል እኔ ስናገራቸው ቤተሰብ ጋር ነው የሚሄዱት። በቃ ሲያለቅሱ ነው የሚውሉት። እኔ ነካሁት ቤተሰብ ጋር ነው የሚሄደው። ነገርኩ። እኔ ቤተሰብ ጋር አልሄድም። ግን አንተ ባለጌ ነህ፣ ቆሻሻ ነህ። ሳራ ላበሻ አንተ ትፈነዳለህ። ኢትዮጵያ ላይ ዘርማንዘር ያላረገውን አድርጋለች ሳራ ላበሻ። አዎ ከአንተ አይነቱ ሚሊዮን ጊዜ እንደ ሳራ ላበሻ አይነቷ ትግደለኝ። ሚሊዮን ጊዜ አንድ አይደለም፣ ሚሊዮን ጊዜ ተግባባ። ሚሊዮን ጊዜ እንደ ሳራ ላበሻ የተባለች በጣም የተከበረች ሴት ናት። በጣም የሳራና የጉቺ ጓደኝነት ዛሬ መጣ አይደለም እንዴ? እንትናን አስገብታ አይደል እንዴ? ስታ ጌም ተጫውቶ የለ እንዴ አብረ? እውነት ከተናገረ አሁን ትቶ ነው እንጂ ማን ነው የሚባለው? ማሜ አማራን እንደሱ የሚጠላ ነበር እንዴ? ለአንድ ቀን እኔ ፔጅ አስገብቼ ጌም ተጫውቼ አላውቅም። ሞቴን እመርጣለሁ ከሱ ከመጫወት። እግዚአብሔር ምስክር አኔቨር ዲድ። ለአንድ ቀን ነው ምላችሁ። አሁን እነሞጣ የአማራ ታጋይ ነን ይልና ከነማን ጋር ነው የሚጫወተው? ከነማሜ ጋር ነው የሚጫወተው። ታጋይ ነኝ ይላል። ጥቅሙ እስካልተነካ እዚህ ጌመር ናቸው። እውነተኛ አማራ ልጅ ብትገለው ከአማራ ጠላት ጋር አይጫወትም። እውነተኛ ከሆንክ ሰው ያያል፣ ይታዘባል። በአማራ ገንዘብ ትሰሩበታላችሁ እንጂ ለጥቅማችሁ ሲሆን ምንም አትጠቅሙትም። አሁን ሞታ ምንም አማራ የሚጠቅመው ነገር የለም፣ ግን በአማራ ይሸቅላል። አሁን ማንንም አንጣለት ሞታ ይቺ ጌም ተመችተዋለች፣ ሰሞኑን ይጫወተዋል። ሂ ዶዝንት ኬር። ትግል ላይ ነኝ ይላል፣ መጥቶ ደግሞ እንደገና ይለፈልፋል። ከዛ ማራ ጠላቱ ማን ነው? ይሄ ነው። ተጫወት እንዴ እንትናን አይደል እንዴ ሽንቴን እሸናበታለሁ ሲል የነበረው እስከ ቅርብ ጊዜ ዳልቻ እስኪታሰር ድረስ። ማሜ ማን ነው የሚባል ወንድም ነፍሱን ይማረው፣ ጀግና ወንድም ማን ነው ስሙ? ሻለቃ ናሁሰናይ ሽንቴን ነው የምሸናበት እያለ ናሁሰናይ ላይ ያለውን ጀግና እንደዛ ለአማራ ብሎ ደሙን የሰጠ ልጅ ሽንቴን ነው የምሸናበት እያለ መንግስት ራሱ ዶክመንተሪ የሰራበትን ጀግና ዶክመንተሪ መንግስት ራሱ አቅቶት የሰራውን ጀግና ሽንቴን እሸናበታለሁ ከሚል ጋር የአማራ ተጋይ ሞጣ አብሮ ጌም ይጫወታል። ጨዋታቸው ይሄ ነው። ጨዋታቸው ስለ አማራ ደንታ የላቸው። ታጋይ የሚሉት ሌላው ችግር የለብኝም። ሌላው ጌመር ሆኖ ቢጫወት ጌመር ነኝ ብሎ እንደፈለገ ቢል ያንን ነው የሚያደርገው። ስለዚህ እንደዚህ የወረዱ ሰዎች አሉ። አንድ ቀን እኔ ፈጣሪ በሚያውቀው ጌም ስጫወት አማራን ከሚጠላ ጋር አምጣና አሳየኝ። አንድ ጌም የተጫወትኩት አንድ ነው ማወራ። አንድ
አላደርገው። አንድ አምጣ። ለዚህ ነው ሰው እንደፈለገ ብል ሪስፔክት የሚያደርግ ከማን ብትንትኗን ለማውጣት ለማዋረድ ነበር ጂጂን የምትባለው መጨረሻ ላይ ተጫወት ተብዬ ተለምኜ አሳይቼ ማንነት የኦሮሞዝ ከኔ ጋ ነው እያለች ስትጮ ባዶ ከትቼ አዋርጄ ላኳት። ተግባባ። ባዶ አማ እኛንን ባለ ጊዜ እኛንን ባለ ገንዘብ ስትል አፈር ከድሜ ያስገብቼ ሁለተኛ እንዳትመጭ እንጂ ሬጉላር እንትን የለኝም። አሁንም የምላችሁ ምንድን ነው? አስተውሉ ነው የምላችሁ። የአማራ ልጆች ይሄ እንደ ዮዳብ ያለ እንደ ይሄ ዋና አማራ የሚባል ዝምባሞች ጋር ገብተ አማራን ከሚበታትን ጋር አማራን አንድ የሚያደርገው ጋር ስሩ። አማራን ከሚበትን ጋር አጠገቡ አትድረሱ። ይዱጣ ብለ አባረው ብሎክ አድርጉት። ፖለቲካ ማለት ያ ነው። አማራን ለማስተባበር የሚሰራለ አማራን በአንድነት ለማድረግ ከሚሰራ ጋር በርቱ ጀግኖች በሉ። አማራን ለሚሰነጣጥቅ ዝምባ ምን ሊጠቅመ? እንኳን አንተ እንድትሰነጣጥቅ መንግስት ነው የሚፈልገው። ዱ ምክንያቱም ከተነጣጠልክ ኃይል የለም፣ አቅም የለም፣ ነጥሎ ያገመሃል። ስለዚህ እውቀት ማለት በአንድነት ላይ የሚሰሩ ሰዎች ሲሰሩ ጥሩ ነው። ዩሪ ጎበዝ ልጅ ነው። እንደው አዳማጭ በደንብ አላገኘም እንጂ እውነቴን ነው ማውራ። ዩሪ ትልቅ ነው። ዩሪ የሚባል ልጅ ለአማራው ይጠቅማቸዋል፣ ተጠቀሙበት። ጥሩ ነገር አለው። በጣም ያሳዝናል ግን በዚህ ደረጃ ጉቺን ለማሸማቀቅ የተሄደበት መንገድ በጣም አዝኛለሁ። እግዚአብሔር በሚያውቀው በጣም አዝኛለሁ። ማን እያስታረቃቸው ነው አሁን? ከማ ጉቺ ከጉቺ ጋር ከዚህ ዝምባ ፍራውል ምን አግብቶት በምን ጉዳይ? ከዚህ በላይ ምን ሊላት ነው? ከልጇ በላይ ፍራውል አያደርገው። እውነትን ነው የምልህ። ፍራውል እንትን አለው የሆነ ሊሚት አለው። ፋሚሊ ጋር ምናምን የሚደረስ ነገር ላይ አይገባም። ጠይቁት ፍራውልን። ፈጣሪ ምስክሬ ነው የምልህ። እንደዚህ በፋሚሊ ደረጃ በተሄደበት ድርሽ አይልም ፍራውል። እዛ ውስጥ ካልተገባ እርስ በራስ ከተጣላ ፍራውል መጥቶ ሊያስታርቅ ይችል ይሆናል። ከዛ ውጭ ግን አያደርገው። ከዚህ በላይ ምን ያርጋት? ልጇን ይሙትብሽ ካላት በኋላ ምን ሊያረጋት ነው? ጉቺ ከልጇ በላይ ማን አለ? ስደት ላይ የምትኖረው ለልጇ አይደል? ና አንተ የገማህ ግንቦርኮ ፈጣሪ በአንተ ላይ ጉድህን ያሳየን፣ ሌላ አይደለም። እግዚአብሔር መሰለኝ። ልጆች ባለቤትን ክፉ አይንካቸው። አንተ ላይ ግን ጉድህን ፈጣሪ ያሳየን። በጣም ርኩስ ሰው ነህ። የመጨረሻ ቀናተኛ፣ የመጨረሻ አውሬ ሰው። ጊፍት በተሰጠ ቁጥር ለምቦጭን የምትጥል እንዳንተ አላየው። ጌም አንተ ስትጫወት ማንም አላኮረፍም። ማንም was nobody። እንዳንተ አይነት ቆሻሻ ግን አይፈጠርም። እግዚአብሔር ደግሞ ያሳያል። እንዳትረሱ። እዮዳብ ጉቶ ፈጣሪ ምስክሬ ነው የምልህ። እግዚአብሔር ያሳይሃል፣ እንዳትረሳው። አንተ እንደ ቀልድ ነው የምታየው። እንዳንተ አይነት ማይም ባዶ ጫማ ደርድረ አለው ምናምን ስለምትል እካክ እግዚአብሔር ፍርዱን ይስጥ። ቅናተኛ ቅንቅና ምን ያበሻ ባህሪ የለው። እኔ ለምንድን ነው ግራ የሚገባ? አልፈለገም አበሻ እና ምን ይሁን አይፈልግም። 8 ዓመት ታግ ማን አባቃ። እኔ ስምን ባልጠራ እዮዳብ ጉቶን ታቁት ነበረ። እኔም ሲያቀብጠኝ ነው እንጂ የሆነ ማኛ የሚሳፈጥ ልጅ አለ። ደጋግሞ ይሰድብሃል፣ ደጋግሞ ቪዲዮ ይለጥፍብሃል። ማን ነው እሱ ብዬ ገብቼ ሳቢ በጭባጫ ቦርጫም ሸረሪት ነው። ማንም እኔ ስምህን ባልጠራ ኖሮ ዲስ ኖባዲ አንተን የሚያውቅ ነን። ተግባባ። በቅናት የሚያብድ ዝምባ እንደሱ አይነት አይቼ አላውቅም።
እኛ ኢትዮጵያውያኖች ገስዋ ሻይን እናደርጋለን። አይንህ እያየ እያንዳንዱ እያለፈ ይሄዳል። አይንህ እያየ ነው ማወራ እና በጣም በጣም አዝኛለሁ። ቪዲዮውን ላላያችሁ ወንድምና እህቶቼ ይህን ነው ማሳያችሁ። በልጅ ስለመጣ ነው። እሷን ቢረግጣት እኔ አይመለከተኝም። ከጉቺ ጋር ራሷ ምላስ አላት፣ መመለስ ትችላለች። የጉቺ ልጅ ግን የኛ ልጅ ነው። የአንተን ልጆች ቢሰድቡ ዝም አልልም እኔ። ቆሻሻ ነህ አንተ፣ እማትበስል አሜሪካን ሀገር እድሜ ልክህን ኖረሃል። ከ9 ዓመት ጀምሮ አሜሪካ ያላሰለጠነ ሰገጤ ዝምባም አንተን አየሁ። የተረገማችሁ እግዚአብሔር የረገማችሁ ስለተረገማችሁ እኮ ነው። ላይክ ዩ ዶንት ኖ እየተጫወታችሁ ያላችሁት በህዝብ ልም ላይ ነው። ዛሬ ተሰብስባችሁ ለቲዲኤፍ ገንዘብ ሰበሰባችሁ። ኮንግራቹሌሽን እንኳን ደስ አላችሁ። አይሆን ጉቺ ልጅሽ ይሙት። ልጅሽ ሙቶ እያለቀሽ ነይና የዛን ጊዜ ሀዘን ተሰምቶሽ የዛን ጊዜ ለምታደርጊው ወንጀል ሁሉ ለምታደርጊው መጥፎ ነገር ሁሉ ምን አይነት ወንጀል ነው ጉቺ የምትሰራው? እስቲ እግዚአብሔር ያሳያችሁ። ምን አይነት ወንጀል ምን አይነት ወንጀል? ሶሻል ሚዲያ የምናውቃት ናት። ጌም ትጫወታለች፣ ትስቃለች። ምን አይነት ወንጀል ነው? እስቲ ንገሩኝ፣ አስረዱኝ እናንተ። ምን አይነት ወንጀል? ጌም መጫወት ወንጀል ሆነ? ይሄ ሰውዬ አሜሪካ ይኖራል ብላችሁ ትገምታላችሁ? እንደዚህ አይነት ቆሻሻ ቅናት ቅጥል የሚያደርገው ሰው እኔ በህይወት አይቻላቅ። ልጆች አሉ ያንተ ስላልሆኑ ነው። አይ ኖ ያንተ ቦርጭ ሴት ልጅ በወሸላ አትደርስም። ቤትም በኩል እኔ አስይዛለሁ። አንተ ሴት ልጅም በወሸላ አትነካ። ዲስ ኢዝ ሪያሊቲ። እዚህ ጋር ያለ ቦርጭ ነው። በምንም በኩል ብትሽከረከር የሴት ልጅን ሙሙ አንተ በወሸላ መንካት አትችልም። ይሄ ነው የሚያቃጥል። ይሄ ቅጥል አድርጎ ያሳብዳል። ቅጥል፣ ሌላ ነገር የለም። ይሄ አንደርስታንድ ሊያበሳጭ ይችላል፣ ሊያናድ ይችላል። ምን ሊያደርግ አትችልም። አንተ ወሸላን ካየው ዘመን አልፈዋል። እንዲህ አይተህ እንኳን በእጅ ይዘህ እንኳን አትሸና። እንደ ቪምቶ ቂጥ ተመትቶ ነው ወሸላ ብቅ የምትለው ቦርኮ ናት። በዚህ ላይ ጃኒ ሌዝቢያን ናት ይላል። በዚህ መጥቶ ደግሞ አዶናይ ዊጋር ሴት ነው እንዴ? አዶናይ ሴት ነው? በስባሳ። እኔ ሰው አንዳንዴ እውነቴን ነው ስትናገር ታማኒነት መኖር አለበት። ስታወራ እውነት የሚመስል ነገር ማውራት ጥሩ ነው ለሰው ልጅ። አንድን ሰው ስለጠላው ብዬ እውነት የሌለበትን ነገር መጨመር የለብኝም። ፎወይ በእውነት መቀጥቀጥ እችላለሁ። ማስረጃዎች ይኖሩኛል። በእውነት ለጠልጣለሁ። አንተ ሴት ልጅም በወሸላ መንካት አችልም። በፈለግከው እናሲት ሴት እናመጣለን፣ ወይም ሴት ካልሆነ ሚስት እናመጣለን። ንካት እላለሁ። በወሸላ ንካት፣ በወሸላ ቤት በኩል አድርገ ቤት በኩል በዚህ ብትዞር ወሸላ ቤትም በኩል ሊያገኛት አይችልም። ቤትም በኩል ይሄ አናዳል፣ ይሄ ያበሳጫል። እንደው በጣም ትቀናል። ቆሻሻ ጋርቤጅ የሆንክ ሰው አንተን አየው እና ቆሼ ነው። እዚሁ እየተንፈራፈርክ ሌላው በሙሉ ሻይን እያደረገ ሶሻል ሚዲያ ላይ ታያለ። አንተ እዚሁ ተንፈራፈራለህ። አፕራመሽ ሁላችንም ሶሻል ሚዲያ ላይ ያለ ነው። አንተን ቀብረን እኛ ሻይን እናደርጋለን። ያንን ነው የምለው። እውነቴን ነው የምናገረው። እና እግዚአብሔር ብድሩን ይክፈልህ። አንተ ዝምባ፣ አንተ ቆሻሻ፣ ቀንቀናም የለማይ ልጅ ባለጌ ሰው ጌም ተጫወተ ብሎ እንደዚህ ኮረንት ይዛል። ሰው ታረቀ ብሎ
ሰው ይቅርታ ጌም ተጫወተ ብሎ በጣም ነው የሚገርመኝ። ኢዮዳብና ማ እየታረቁ ነው። ቆይ እኔ እኮ ስልክ አለኝ ማያ አየለ እንዴ? በጣም እኔ የፍራውን ነገር ያሳዝነኛል። እግዚአብሔር ምስክሬ ነው የምላችሁ። ፍራው በጣም 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 እኔ ብዙ ጊዜ ለሱ ከጎኑ ቆሜያለሁ። ከሱ ጋር ተጣልቶ ራሱ ሲያትል ድረስ ነው የሄድኩለት። ለምን እንደሚያሽቃብጥ አይገባኝም። ምን እንደሚያሽቃብጠው አይገባኝም። ሳራ በዛ ደረጃ ተሰድባ እንደዚህ የሚያደርጉ ከሆነ ለምን አይባሉ? ሳራ ከእንግዲህ ወዲያ እርግጥ ግጥሽም ቢያወጣው ጉቶ እኔ ጋር እንዳትመጪ። እየሰማች ነው ሳራ። ፍራውልም ሲረግጥ ቢውል ቃል ለምድር ለሰማይ ቢዘቀዝቅ እኔ ጋር ድርሽ እንዳትል። አሽቃባጭ አትሁን። ወንድ ወንድ ሽተት ፍራውል እውነቴን ነው የምልህ። አታሽቃብጥ። አንተን ሲረግጥ በየጊዜው ሲረግጥ እኔ ነኝ ከጎን ቆምኩልህ። ምን ታሽቃብጣለህ? ሄደዛ በአንተ አያምር እንዲ አትል ከስከስ። ወንድ መሆን ጥሩ ነው። ሰምተህ ክብርን እያሳለፍክ አትስጥ። በክስ ደረጃ አይደል እንደ ሄዳችሁት? በክስ ደረጃ እኔ አንተን ብዬ አልመጣሁም እንደዛ ድረስ እንደሄደ የምትለጠፍ ከሆነ ምንድን ነው አንተ ጓደኝነት ቫልዩ? አይ እንደዚህ አይነት ጓደኝነት እኔ ጋር በሩቁ ነው ከዚህ በኋላ። አይ እኔ በሩቁ ነው። እንደዚህ አይነት ጓደኝነት በአናቱ ይተከል። አሁንም ሳራ እንደዛ ተረግጠሽ እዛ ገብተሽ እንደዛ የምትሆኝ ከሆነ ለምን ሲረግጠሽ አይውልም? ለምን ሲረግጠሽ አይውልም? ሰምተሻል ሳራ? ይሄ ጉቶ ሲረግጥሽ ቢውል ፈጣሪ ምስክሬ አይመለከተኝም። ቀኑን ሙሉ ይርገጥሽ። ፍራውሊትቻ ነገ ሲረግጥ እኔ ጋር እንዳትመጣ። ከኔ ጋር ጨርሰናል። እሱ ያዋጣ። እንደዚህ አይነት ተራ አመለካከት አይኑር። አንዳንዴ ብሰል ልጃቱ በሰል በል። እውነቴን ነው ማውራ። ፍራውል ብሰል። በጣም 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 የሚያሳዝን ነገር ነው የምታረግ። ልትጋደል የሄድክ ሰውዬ፣ በክስ ደረጃ አሜሪካ የተፈላለክ ሰውዬ፣ ከዚህ ሰውዬ ጋር መልሰ ስንት ነገር እንዳላልክ መልሰ ትቀርባለህ። እንዲ ኧረ ትልቅ ሰውን መ አንዳንዴ ሊሚት አለው። ማንም ሰው ሊሚት አለው። ጸብ እኮ ይኖራል፣ ግን የሆነ ሊሚት ይኖረዋል። እና ሳራ ላበሻ ነው የምልሽ፣ እንደፈለገ አጥቦ አስጥቶሽ እዛ ከተለጠፍሽ ይርገጥሽ። የለውበትም፣ አይመለከተኝም። ፍራውሊትቻ ቢግ ሚስቴክ። አንተም ሳራም የሰራችሁት ነገ ለማየት ያብቃችሁ። ፍራውልም ሳራ ነገ ለማየት ያብቃችሁ። ጉቶ ካልረገጣችሁ ሰሞኑን ጠብቁ። ሲረግጣችሁ ቢውል አጠገባችሁ አልደርስም። ማንም ቢረግጣችሁ፣ ሳራ ብትረገጭ፣ ፍራውሊትቻ ስትረገጥ ብትውል በማንም ደግ አረጉ ነው የምለው። ስሙ፣ እንደዚህ አይነት ቆሻሻ ሰው ጋር የሚያሽቃብጥ ሰው ራሱ ማንነት ያለበት ነው። ከዚህ በላይ ምን ሊያደርግሽ ነው ሳራ የምታሽቃብጭ? ከዚህ በላይ ምን ብሎ ይስደበሽ? አሸባሪ ሁሉን ነገር ካለሽ በኋላ ምን ይፈጠር? ምን ለመሆኑ የምታሽቃብጭው ገብተሽ? ምን ለመሆን? ስለዚህ ፍራውልም እዛው በጸበል እኔ ጋር ምንም ነገር የለንም። ከዚህ በኋላ እዛው ጨርስ። ከኔ ጋር ጨርሰናል። ለምን ባናት አይተክሉም? ከኔ ጋር ምንም ነገር የለንም። ገብቷል? ጉቶ ያዋጣ። ጉቶ ጋር ሄደ የምታሽቃብጠው አንተ በእውነት ነው የምልህ ታሳፍራለህ። ዩ better than that. you know better.
በእውነት አሳፋሪ ነህ። እዛው ጨርስ። እኔ ጋር ድርሽ እንዳትል። ሁለቱም ሳራ አላበሻም ብትላት ፍራውልም ቢባል እኔ ጋር እንዳይደርሱ ጨርሰናል። እዛው እንደዚህ ምንም ሳታረግ በዚህ ደረጃ ተረግጣ የምታሽቃብጥ ከሆነ ለምን ሲቀጠቅጣት አይውልም? ምን አግብቶኝ እኔ ምን አገባ ይሆን ማኛ? ለምን እንደፈለገው አይሆንም? ምን አገባኝ? ይኸው አሳያቸዋለሁ በቪዲዮ። እዛ ሄደው ለሚሽለጠለጡት እኛ ለምን ተነኩ እያልን እንጨዋለን፣ እነሱ ተረግጠው ይገባሉ። እኔ ለምን ፍራውልን ነካችሁ ትላለሁ፣ እሱ ሄዶ ያሽቃብጣል። እኔ ለምን ነካችሁት፣ እሱ ሄዶ ያሽቃብጣል። ለምን ሲረግጠው አይውልም? ምን አገባኝ? ለምን አይረግጡትም? ፍራውልን ቀኑን ሙሉ ዘቅዝቀው ይርገጡ። ከዚህ በኋላ ዮኒ ማኛ የለበትም። አላበሻ ሲረግጥሽ ይዋል። እግዚአብሔር ምስክሬ ሲቀጠቅጥሽ ይዋል። በጭባጭ ይሄን ዝምባን ፈርታችሁ ነው የምትሽለጠለጡት? ይሄን ዝምባን ፈርተ ትሽለጠለጣለህ? ፍራውል አላበሻ ከዚህ በላይ ምን ሊለኝ ይችላል? የሚፈልገውን ብሎኛል። ምን አድርጌው እንደሆነ አላውቅም ምናምን ብለሽ ሲነገር ስትያል ነበር እኔ ሶሻል ሚዲያ ላይ። ይህንም ፈርሳም ግም ፈርታችሁ የሰው ሽልጥልጥነቱ ሙልዬ በጣም እግዚአብሔር ምስክሬ። እዚህ ትሽለጠለጣላችሁ፣ ፍራውል ትሽለጠለጣለህ እዚህ ዝምባም ጋር ገብተህ። አረ ይለጥልጥ። ነገ የምናየው እኮ ነው፣ ነገ ማንረሳው እኮ። በጣም ነው የሚገርም ነው እንዴ! ስንት ነገር ብለዋል ሙሌ። እውነተኛ ጓደኛ ቢሆን ፍራውል በዛ ደረጃ አንተና ሚስትህን ያለን ሰውዬ አንተ ለሱ ብለህ ስንት ነገር ተሰድበሃል፣ ተከፍለዋል ተብለህ። እኔ ተከፍለሃል ተብዬ ስንት ነገር ስሰደብ ነበረ በፍራውል የተነሳ። ጉቶ እንደዛ እያደረገው እሱ ጋር ሄዶ ይሽለጠለጣል። ለምን ሲዘቀዝቁ አይውልም? ከዚህ በኋላ አንተንም ሳራንም ሲዘቀዝቅ ጉቶ ቢውል አሮንኬ አም ጉድ በጣም እና አንዳንዴ ወዳጅ መስሎ ጠላት በጣም ያሳዝናል። ያ በጣም ነው የሚያሳፍረው። እግዚአብሔር በሚያውቀው ወደ ጉቶ ጋር ሰው ገብቶ ኤክስፕሌን ያደርጋል። ይህ ዝምባም ጋር ተገብቶ ሎያሊቲ የሌለው ጓደኝነት ክብር ምን እንደሆነ ማያውቅ የጓደኝነት ቫሊዩ የማያውቅ የሆነ ጊዜ ላይ ሰው ሲነሳብህ ክርብት የሚል ሰው እዚህ ጋር ሄዳችሁ ታሽቃብጣላችሁ። ሳራ እዛው በጸበልሽ ከኔ ጋር ምንም ነገር የለሽም። ሲቀጠቅጡሽ ቢውሉ ማንም እየተነሳ ቢሰድብሽ ፈጣሪ መሰክሬ፣ ማንም እየተነሳ ቢዘረጥጥሽ ሳራ አይመለከትኝ። አሮንቄ ፍራውል ዘግዝቀው እንደፈለጉ ቢሰድቡ ቃል ለምድር ለሰማይ አይመለከተኝም። ጨርሻለሁ። ለምን እነሱን ዲፌንድ ባደረግኩ ቁጥር ዮኒ ማኛ ተከፍሎት ነው ባል ነበር። አሁንስ ምን ትላላችሁ? ለምን አይዘቀዝቋችሁም? ብልግና ነው። አንዳንዴ ዩ ስታፕ ሰምዌር። የሆነ ሪስፔክት የሚባለው የሆነ ቦታ ላይ መቆም ስትችል ነው። የሆነ ቦታ ላይ በቃ የሚባል ነው። ይሄ አጋስስ ምንም ብትለው የማይቀየር ሰው ነው። እኔን ይቅርታ ብሎኛል ኦፊሻሊ ወጥቶ እዮዳብ ጎቶ 8 ዓመት ታጋልኩት አልቻልኩትም ምናምን ዝምባም አልፈልግም ያንተ ይቅርታ ገደል ይግባ ያልኩት ባናት ተተከል ሆዳም ነው ያልኩት። እካክ ነው ያልኩት። ተግባባ። ግን የፍራውል እንደዛ መሽለጥለጥ በጣም ደንቆኛል። በዛ ደረጃ ፈጣሪ ሆይ ድረስ እንዴ! ከሱ ጋር እንደዛ ከተሸለጠለጥ ከቴዲ ጋር ምን አጣላ እንዴ? በዛ ደረጃ ከቴዲ ሐዋሳ ጋር ምን አጣላ ታዲያ? ስንት ያላለ ነገር የሌለ ሰውዬ ከቴዲ ሐዋሳ ጋር ለምን ትጣላለህ? በዛ ደረጃ ቴዲ አዋርደዋል እንዴ? ኧረ ፍራውል አስብ እንዴ! አንዳንዴ እንደ ትልቅ ሰው ሁን እንጂ እንደ ህፃናቱን ከዚህ ቦርኮ ጋር አብረህ ትሆናለህ መልሰህ
ሰው ግን አያበሻ ወሻ አንዳንዴ ልብ የለውም። እኛ በልባችን ነው የምንኖረው። ምንም ነገር ይቀበል። ማንም ሰው በማንነት አትደራደር። እውነቴን ነው የምለው። በማንነት አትደራደር። እንደዚህ አይነት ሰዎች ምን ያመጣ መሰለ? በእናንተም ላይ ነገር ይዘው ነው የሚመጡት። ቃል ለምድር ለሰማይ ሳራ ላበሻ ቢረጋግጡሽ ማንም ሞቶ ምንም ላልል ቃል ለምድር ለሰማይ ተናግሬ ያለው እኔንም ደፍራ እንደማትናገር ስለማውቀው ነው። ቃል ለምድር ለሰማይ ሳራ ላበሻ ሬስቶራንት እኔ ጋር ድርሽ እንዳት ሰምተሻል። እንደፈለገ ማንም ቀዝኖብሽ መልሰሽ የምትለጠፊ ከሆነ ሲረግጡሽ ይዋል እሰይ ይርገጡሽ። በግልጽ ነው የምነግርሽ። በደንብ አድርገው ይርገጡሽ። ፍራውል በደንብ እንክት ያርጉ ይበሏችሁ። አውቀሽ ከተደፋሽ ቢረግጡሽ አይክፋሽ ነው። ክብር የማይሰጧችሁ ቦታ የምትሄዱ ከሆነ እንክትክት አድርገው የሞልጯችሁ። አም ጉድ እኔ እንደ ፍሮ የሚለኝ የለም። ለጠልጠዋለሁ። እንደ ዮዳብ አይነት ዝምባም አይደለም። ራስ ምስክር ነህ። ገና ከመኪና ስወርድ ነው ሮጦ ፖሊስ ይዞ የመጣው ታውቀዋለህ። ሽንታ ተግባባን። ስለዚህ እንደዚህ አይነት ቆሻሻ ሳይደርሱበት ሰው ላይ የሚደርስ ጋር ሄዳችሁ የምትለጠፉ ሰዎች ያስገባላችሁ። ጉቶ በርታ። ያንን ነው የምለው። እና በእውነት እንደ ፍራውል አቋም ቢስ እኔ አይቻላቅ። ደግሞ በጉቶ ላይ እንደዛ መሽለጥለጥ ሁሌ እያዋረደው መልሶ ይለጠፋል። ሁሌ ይሰድበዋል፣ መልሶ ይለጠፋል። ምን እስኪያደርገው ነው የሚጠብቀው? እኔ ግራ የገባኝ እሱ ነው። ምን እስኪያደርግ ነው የምንጠብቀው? እና ለማንኛውም ሁለቱም እኔ ጋር እንደማይደርሱ እርግጠኛ ሆኜ ስለማቅ ነው። በክብራቸው አትደራደሩ። እንደሱ አይነት ዝምባምን መዘንጠል እንጂ አብሮ መሆን የለም። እንደ ዮዳብ አይነት ጉቶ ዘንጥለ ወዱን ዘርግፈት አስቀምጠዋለን እንጂ ይሄ ማሽቃበጥ ምናምን አይሰራም። ያንን ነው የምለው። ስለዚህ በእውነት ፍራውል እንደዚህ ወርደህ አይቻላቅም። በህይወቴ አይቻላቅም እንደዚህ ወርደህ እንዴ። ቴዲ ዋሳ በስንት ጣዕሙ የማይሽለጠለጥ ያራዳ ልጅ በስንት ጣዕሙ እግዚአብሔር ምስክሬ፣ በስንት ጣዕሙ መስሚያው ጥጥ ነው። ዘጋ ከጉቶ ጋር ይህ ነው የሚለው ምኑንም የማይፈልገው ሰው በቃ እንደዚህ። አንዳንዴ ምን አለ ያከብረሃል። እንደዚህ አይነት ሰው እግዚአብሔር ምስክሬ ነው የምልህ ክብር ይሰጣል። በየጊዜው የሚያዋርደው ሰው ጋር ሄዶ ሰው ይሽለጠለጣል። የአንድ ቀን እኮ ደግፎት በነጋታው ነው የሰደበው። እኔ እንዲያውም በእሱ የተነሳ ምን አልኩኝ? እንዲያውም በእውነት ፍራውልን ይቅርታ ስለጠየቀ እውነቱን ስላወጣ ቴንኪው ብዬ አመስግኘዋለሁላ። ያንን ጉቶ መልሶ 2 ቀን አልቆየም፣ ሙልጭ ማድረግ ጀመረ። ሺህ ዘመን የሚቀጠቅጠውን ሰው ቂጡ ስር እንዴት ይለጠፋል? ሃው ዩ ዱ ሰው እንዴት ይለጠፋል? ስለዚህ አሁንም ሳራም ሆነ ፍራውል እዛው በጸበል ለምን ሲዘቀዝቅ አይውልም? ሁለታችሁንም እኔ ጋር ድርሽ እንዳትሉ። በጭባጫ እኔ ፈሪሰው አጠገቤ እንዲመጣ አልፈልግም። ድርሽ እንዲል አልፈልግም አጠገቤ። ልብ ያለውና ዓላማ ያለው የኔ ጓደኞች ቀልድ አያውቁም። በቃ ሎያሊቲ የእሱ ማንነት እንደፈለገ ረግጧችሁ ቤቱ ትርመጠመጣላችሁ፣ እንደፈለገ ተጫውቶባችሁ እና ይሄ ፈሪ በጭባጫነት ቆሻሻ
በጣም ነው የሚያሳፍሩት። ሁለቱ ማፈሪያ ናቸው። እቃቅ ወንድ አንዳንዴ ሴቶችም ቆፍጠን የምትሉበት ፓርት አለ፣ የምትተዉት ፓርት አለ። ወንዶቹም እንደዛ የምትተው ፓርት አለ፣ ቆፍጠን የምትልበት እንትን አለ። በዚህ ደረጃ ማን ስለሆነ ይዝምባ። ያው እኔ እንዳየሁት ከሆነ ለካ ትንሽ ሳንቲም ቢጤ አለን ብላችሁ የምታወሩ የምትበጠረቁ የሚረግጣችሁ ጋር ነው። ለካ እናንተ ክብር የምትሰጡት የሚያዋርዳችሁን ውሻ የሚያደርጋችሁ ጋር ነው የምትልከሰከሱት። የእናንተ ክብር እሱ ነው። ጉቶ እርገጣችሁ 2 ሳምንት ስጡት። ጉቶን ሲዞርባቸው ታያለ። 2 ዊክስ ሲረግጧችሁ ልክ ትገባላችሁ። ማፈሪያ ወራዶች ናችሁ። እና ይርገጠ ሁለቴንም አላበሻ እኔ ጋር እንዳደርሽ እዛው ሲረግጥሽዋል። እንኳንም ረገጠሽ፣ እንኳንም ረገጠሽ። እሰይ ደግመ እርገጣት። ጉቶ ደጋግመ እርገጣት። የስ ልክ እንዲያው ከቻልክ ጌም አርግና እሷ ጊፍት ትስጥ። ጌም ተጫወትና የጌሚ ጊዜ አንበሳ ታውርድልን። ቆሻሻ አንዳንዴ ራሱን አያስከብርም እንዴ? ሰው ህሊና የለውም እንዴ? ራሱ እንደዚህ ትርመጠመጣላችሁ። የሚያስተዳድራችሁ እኮ ነው የሚመስለው ጉቶ። እናንተን አስተዳዳሪ ረግጧችሁ እሱ ቤት ትገባላችሁ። በየጊዜው አዋርዷችሁ ሶሻል ሚዲያ ላይ እንደ ጉድ አዋርዷችሁ። ደረሰኝ ለጥልጥልኝ ጉቶ ለጥልጥልኝ ጉቶ በደንብ ለጥልጥ ለጥልጥ ጉቶ አሪፍ ነው። ኪፕረ ያ እግዚአብሔር ምስክሬ ሞቴን እመርጣለሁ እኔ ይሄን ጉቶ ዝንባ እግዚአብሔር ምስክሬ